አንደኛና ሁለተኛውን ዓለም ግሎባላይዜሽን ሲዘውረው ሶስተኛው ዓለም በሚል የዳቦ ስም ለምንጠራው አፍሪካና መሰል ችስታዎችን ደግሞ ገሎ በላይዜሽን ይጫወትብናል። ያው አንዱ አንዱን ገሎ ይበላል፣ አንዱ አንዱን ገሎ ስልጣን ይዛል። በስተመጨረሻም ግሎባላይዜሽን እኛኑ ገሎ ይበላናል። ከግሎባላይዜሽን የተረፈን ነገር ቢኖር ዲጂታል ኖር ከአንደኛና ሁለተኛው ዓለም ጋር ያለ ከልካይ እኩል መቆምቆማችን ነው። ልዩነቱ እነሱ ሶሻል ሚዲያውን የሚጠቀሙት ለመዝናኛ፣ መረጃ ለመለዋወጫ እንዲሁም ሐሳባቸውን ለመጫን በተጽዕኖ መፍጠሪያነት ሲጠቀሙበት፣ እኛ ደግሞ በተቃራኒው ዘር ቆጥሮ ቆንጆ ቆንጆ ስድብ ለመወራወሪያ፣ ለሃይማኖት መነታረኪያ እንዲሁም ረሃብና ችግራችንን ማስረሻ ከሆነ ሰነባብቷል። ለነገሩ ኢትዮጵያ ውስጥ ረሃብና ድርቅ ገባ ሲባል ጸሎታችን ካናዳና አውስትራሊያ ይዝነብ ከሆነ ዘመናት ተቆጥሯል። እኔም ዘመኑ ጀባ ካለን ማህበራዊ ድረ ገጽ ከሆነው አንዱ ቲክታክ የሚባለውን ፕላትፎርም ግቢ ውስጥ ፀሐይ ላይ እግሬን ዘርግቼ በመቀመጥ የበላሁትን እርጥብ ዘይቱን እያቀለጥኩ እግረ መንገዴንም ቫይታሚን ዲን ያለ ገደብ እየወሰድኩ ቲክታኬን ተከትካለሁ። በነገራችን ላይ እርጥብ አመጣጡም ሆነ ስም አወጣጡ በግል የተቀመጠ ነገር የለም። ብቻ ስጋት ለሆነበት ማህበረሰብ ረሃብን ማምለጫ ድንች፣ ዘይትና ዳቦ ተጣምረው ምግብ ያደረጉት የምግብ አይነት ነው። በአሁኑ ሰዓት አብዛኛው ኢትዮጵያዊ ስጋት ከሆነበት ሰነባብቷል። ስለዚህ ስጋን ለስጋው አንጥቶ ሳይወድ በግዱ ቅጠላቅጠልና ስር ተመጋቢ ማለትም ያው በቁልምጫ ስሙ ቬጋን ሆኗል። ወደ ቲክታክ ስመለስ ለጊዜው ሀገራዊም ሆነ ዓለም አቀፋዊ ችግር ለማየት ውስጤ ስላልፈቀደ ስልኬን ስክሮል እያደረኩ ሜካፕ መንት ያደረጋቸውን የሀገሬን ቆነጃጅቶች ፎቶና ቪዲዮዎች ለማየት ወሰንኩ። ግን ምን ያደርጋል እድሜ ለፒያሳ ፏፏቴ። አብዛኛው ፎቶና ቪዲዮዎችን ቢለቀቁት ከዛ ነው። ለአይናችን ቅንጣት ሳያስቡ ይህንን ፎቶና ቪዲዮ ፖዚሽን እየቀያየሩ ይጠቦጥቦታል። እርግጥ ነው ፎቶ መነሳት ክፋት የለውም። ግን አንዳንድ ፎቶ አነሳሶች ነፍስን ሊያስኮንን የሚችል አስተያየት ለመስጠት ያስገድዳሉ። አሁን ለምሳሌ እኔ ፎቶዎችን ሳይወድ በግዴ አንድ ሐሳብ በአእምሮ ይመላለስ ጀመር። አሁን እነዚህ ግለሰቦች ውደት ህይወታቸውን ማለትም ኢቮሉሽናቸውን በአግባቡ ጨርሰዋል የሚል ስንኩል ሐሳብ ወደ አእምሮ ይገባ። በማያቸው ምስሎችስ ልዘን ወይስ ልዝናና እያልኩ ባለበት ሰዓት ስልኬ መጥራት ጀመረ። ቁጥሩን ሳየው የተስፋይቱ ምድር የአሜሪካ ነው። ግራ ተጋባሁ። ትራምፕ ከአዲስ አበባም ዲፖርት ማድረግ ጀመረ እንዴ ነው ወይስ የምታውቀው ህገወጥ ስደተኛ ካለ ጠቁም ሊለኝ ነው ብዬ አሰብኩ። ስልኩ መጥራቱን እንደቀጠለ ነው። እስካም ይሆን ብዬም አሰብኩ። ስለ እስካም እያሰብኩ ስልኩ ተቋረጠ። ያው እንደሚታወቀው እኛ ኢትዮጵያውያን ምንም ነገር ሳይኖረን እስካም ወይም መጭበርበርን የምንፈራው ነገር አለ። ምንም እንደሌለኝ ትዝ ሲለኝ በራሴ ተበሳጨሁ። ስልኩን ባነሳው ኖሮ ሊሰርቁኝ ማለትም ሊያጭበረብሩኝ የሚችለው ነገር ቢኖር ከህይወቴ ላይ የተወሰኑ ሰከንዶችን ግፋ ቢል ደቂቃዎችን እንደሆነ ትዝ ሲለኝ በድጋሚ በራሴ ተበሳጨሁ። ከተወሰኑ ሰከንዶች በኋላ ስልኩ መልሶ መጥራት ጀመረ። ጊዜ ሳላጠፋ አነሳሁት። ባህር ማዶ ወዳጅ ስለሌለኝ ቢኖረኝም ስለተረሳሳን አንዱ ፈረንጅ ይሆናል ብዬ ጉሮሮዬን ጠራርጌ አክሰንቴን ለማሳመር እጅጉን እየተጣጣርኩ ሃሎ ሁዚስ ስል ጥያቄ አዘል ሰላምታ አቀረብኩ። ሃዩዱማን ማርክ ነኝ የሚል ድምጽ ከወዲያ ሰፈር መጣ። ማርክ ብዬ አሰብኩ። ከሰከንዶች እራፊ በኋላ መጣልኝ። እዴ ማርክ፣ ሰላም ነው ማርካችን፣ ሰላም ነው ብሮስኪ ካልኩ በኋላ 1000 ብዬ የንግድ ባንክ አካውንት ቁጥሬን ለመናገር ልጀምር ምንም አልቀረኝም ነበር። ማርክ 6 ኪሎ አብረን የተማረን ክላስሜቴ ሲሆን እኔ ከግቢ እሱ ከጫት ቤት ሆኖ ትምህርታችንን ተከታተልን። ግራጁዌት እንዳደረገን ፌክ ባንክ ስቴትመንት አሰርቶ ስኮላር በሚል ተልካሻ ምክንያት የአሜሪካንን መንግስት ሸዋሸዋ ሰርቶ አሜሪካ ከገባ በኋላ ካች ሚ ኢፍ ዩ ካን የሚለውን ፊልም ሰራባቸው። እዚህ ትቶ የሄድ ወንጀለኞችን ደግሞ እየተያየን ተለያየን የሚለውን ዘፈን ዘፍኖብን ጠፋ። አልፎ ፋንሲ የሆኑ መኪኖችን ተደቅፎ ብርጭቆ ቺክና ሺሻ ታቅፎ መነጽር ሰክቶ ቁምጣ በርግዶ የተነሳቸውን ፎቶዎች ፖስት ሲያደርግ የአውራ ጣት ምልክት እየወጨ ነው። በዚያው መኖራችንን እያስታወስ ነው። እሱም አውራ ጣታችንን ባላየ እያለፈ
ምናልባት ደግሞ በልቡ የመሃል ጣቱን እያሳየን ከዘመናት በኋላ ይኸው ዛሬ ደወለ። ዛሬ ከየት ተከሰትክ አልኩት ድምፄን ሞቅ አድርጌ። ጠፋ አይደል አለኝ በለሰለሰ ድምፅ። በጣም እንጂ ጠፋ ብቻ ይገልጿል እንዴ አልኩ አሁንም ድምፄን ለማቀናን እየሞከርኩ። ልመጣ ነው አለኝ በቀዘቀዘ ድምፅ። ዌልካም በጣም አሪፍ ነዋ፣ ለመቀበል ዝግጁ ነን። ያው ከተማንም እናስጎበኛለን። የሌለ አብዳለች፣ ህዝቡም አብዷል። አሪፍ ጊዜ ይኖራል ካልኩ በኋላ የመምጣት ጉጉቱን ይበልጥ ለመጨመር በማሰብ ላጤ ደግሞ ከሆንክ ዲያስፖራ ብቻ ስለሆንክ ከ10 እስከ 15 ጅቅ በነፃ ቀምሰህ የፈለካትን ለሚስትነት የሚያመቻች ፕሮግራም ተጀምሯል፣ እዛም ወስዳለሁ አልኩት። እስኪ እናያለን አለኝ በጣም በቀዘቀዘ ድምፅ። የድምፁ መቀዝቀዝ ምቾት ስላልሰጠኝ ለምን ያህል ጊዜ ነው የምትመጣው ስል ጠየቅኩ። ጠቅልዬ ነው የምመጣው የሚለውን ድምፅ ስሰማ ምን አይነት ቀልድ ጀመረ ብዬ ማሰብ ጀመርኩ። ከእርሱ የተሻለ ቀልድ ለመቀለድ በእውቀቱ ስዩምን መሆን ተመኘው። በወቄ ቢሆን ሊል የሚችለው ይኸለስ ከልደቱ አያሌው ጋር አብሬ የምትመጪው ሊል እንደሚችል ገመትኩ። ነገር ግን እኔ በወቄን አይደለሁ። ትንሽ አሰብ ባደረኩና ብሮ ህዝቤ እግሩ ወደ መራው በሚሰደድበት በዚህ ሰዓት አንተ ወደ ሀገር ቤት ስትል ትንሽ የማይዝህም ነው ወይስ ኢትዮጵያ የዓለም ብርሃን የሚለውን እምነትን ከፖለቲካ ያጣመረ ድርጅት በድብቅ ተቀላቀልክ ስል ተግሳጽና ጥያቄ ያቀረብኩለት። አትቀልድ እንጂ አለኝ ድምፁን ከፍ አድርጎ። እየቀለድክም ያለው አንተ ነህ። እኛ ሞጫተን እንደ ቆዳ በተወጠርንበት ሰዓት አንተ ልመጣ ነው ስትል ምን ልበል? ትሰማኛለህ? በአሁን ሰዓት ኢትዮጵያ ውስጥ እጁን ዘርግቶ የሚቀበልህ ቢኒያም የሚቀድነው ብቻ ነው። ስለ ሀገሪቱ ያለችበት ሁኔታ አስረዳሁት። ወድጄ መሰለ የምመጣው ይሄ ዘረኛ ሽማግሌ ኢሌጋል ኢሚግራንት ብሎ ዲፖርት ላይ አድርገኝ ነው። ተጠርዞ ከመምጣት ውጪ ምን አማራጭ አለኝ ብለህ ነው ሲል ጥያቄና ብሶት መሃል ያለው ድምፅ ወጣ። አሳዘነኝ፣ ሆድም አስባሰኝ። ትራምፕ ደግሞ አናደደኝ። ምን እሱ ራሱ ስደተኛ አይደለም እንዴ ብዬ ካሽቃበትኩ በኋላ ለነገሩ እንኳን ላንተ ለዜሌንስኪም አልሆነ። ትሰማኛለህ? ደግሞ ለሱል ተጠርዘ ሳይሆን መምጣት ያለብህ ካሽ ከፍለ ነው ደረትን ነፍተህ ወደ እናት ሀገር መምጣት ያለብህ። ለሀገርም ኩራት ነው፣ ላንተ ደግሞ አትሊስት ከጥረዛ ያመለጠ ዳያስፖራ ያስብልሃል አልኩት። ባክ ችግሩ ተጠርዞ መምጣት አላምጣቱ አይደለም እና ምንድነው ስል ጥያቄን ሰነዘርኩ። ምን በፖለቲካ ምክንያት ጥገኝነት አገኛለሁ እንጂ ያለፈውንም ያሁንም ስርዓት ተቃውሜ ልሙጡን ባንዲራ በመያዝ የአድዋና የማይጨው ዘማች መስል የተቃውሞ ሰልፍ እየመራው ያልወጣሁባቸው ሰልፎች በጣት የሚቆጠሩ ብቻ ናቸው ሲል ያለፈ ታሪኩን አብራራልኝ። ትንሽ አሰብ አደረኩና እርግጥ ነው የአድዋና የማይጨውን ጦርነት ባልቻ ሳፎ ተሳትፈዋል። ደስታ የሚባል ድንኳንም ለሁለቱ ጦርኖች ዘምቷል። አንተ ደግሞ አሁን ሁለት መንግስታትን በተከታታይ በመቃወም የመጀመሪያ ሰው ተብለህ ትጠራለህ ካልኩት በኋላ ለነገሩ እኛም ብንሆን ባላንባሻውን ባንዲራ ይዘን #ኖሞር እና አሜሪካ እጅሽን ከኢትዮጵያ ላይ ሺ ብለን አሽቃብጠን ብብታችንን ብር ከማስመታት ውጪ ምንም ጠብ ያለልን ነገር የለም ብዬ ተቃዋሚውም ሆነ ደጋፊው ምንም ያገኘው ነገር እንደሌለ ላስረዳው ሞከርኩ። ስማ አንተ እኮ ቢያንስ ደግፈ ነው ሰልፍ የወጣው። እኔ እኮ መንግስትና ጡት መውረዱ አይቀርም ብዬ ፎቶውን ላዘግዝቄ ነበር፣ ሰልፉን ወጣ ነበር በማለት የሄደበትን ርቀት አስረዳኝ። ብሮ በአሁን ሰዓት እኮ አፍሪካ ውስጥ አይደለም መንግስት እድሜ ለሰርጀሪ ጡትን መውረድ አቁሟል። ደግሞ ሁለት መንግስት ላይ በተከታታይ ሰልፎች ነጮቹ ከሚዘባበቱብህ አንድ እግሯ መቃብር ውስጥ የገባ ነጫጭባ አሮጊት አግብተህ ፓስፖርትን ይዛ ባይህ መዋጠጥ ይሻል ነበር ብዬ መጠነ ሰፊ ተግሳጽ አካሄድኩበት። ላለፈ ክረምት ቤት አይሰራም ብሎ ያረጃ ፈጃ ወታሪ ተረት ከተረተ በኋላ አሁን ምን ባደርግ ነው የሚሻለኝ? ስመጣ ያስሩኝ ይሆን ብሎ አስተሳሰብ ነው ጠየቀኝ። ከጥያቄ የተረዳሁት ነገር ቢኖር ከአሜሪካ መጠረዙም ሆነ መምጣቱ ምንም አይነት አካላዊም ሆነ ስነ ልቦናዊ ጫና እንዳላሳደረበትና ይልቁንም እንቅልፍ የነሳው ነገር ቢኖር ሰልፍ ላይ አንግቦ ይዞት ይወጣ የነበረው መፈክር እንዲሁም ምስል ሊያመጣበት የሚችለው መንፈሳዊ፣ ስነ ልቦናዊ፣ አካላዊ፣ አጥንታዊ እንዲሁም መራቢያዊ ስብራት እንደሆነ ገባኝ። አይዞ መንግስት ወደ ሰፊ ነው
በተለይ ደግሞ የተወሰነ ቤንጃሚን ይዘህ ከመጣ ሁለት እጁን ዘርግቶ ነው የሚቀበልህ። ምን እንኳን አንተን በሌሉበት የሞት ፍርድ የተፈረደባቸውን በይቅርታ ተቀብሎ የለ እንዴ ብዬ ይዞ ሊመጣ የሚችለውን ካሽ እያሰብኩ አፈ መንገዴንም ለመንግስት አስቃበጥኩ። ወይ ቤንጃሚን አለ ድምፁን ስልብ ላድርጉ። ከድምፁና ካወጣው ቃል የተረዳሁት ነገር ቢኖር በአሁኑ ሰዓት በእኛ ሀገር የድሃ ድሃ ወይም ከድህነት ጠለል በታች በውጭ ዓለም ደግሞ ኤክስትሪም ፖቨርቲ ወይም ደግሞ አንደር ፖቨርቲ ላይን የሚባለው ላይፍ ስታይል ውስጥ እንደሆነ ገባኝ። አለ አይደል ፕሮማክስ ችስታ ልንለው እንችላለን። ቀዮ 10 ብር ሙላልኝ የሚሉት አይነት የሰበቀን ህይወት እንደሚኖር ግልጽ ሆነልኝ። እና ተጨማሪ ድሃ ሆነ ነው ለመምጣት ያሰብከው ስለ ድምጽ ለስለስ አድርጌ ጠየቅኩት። አስረው ወፌላ ላይ ገርፉኛል ወይስ አይገርፉኝም እልሃለሁ፣ አንተ ስለ ድህነት ታወራለህ ብሎ አንበረቀብኝ። ብሮ ችስታ ከሆንክ እኮ ኢኮኖሚ ራሱ 24/7 ወፌላ ላይ ነው የሚሆንብህ። አንድ የወንድምነት ምክር ልምከር፣ የሚከፈለው መስዋዕትነት ከፍለህ ለመምጣት አትሞክር አልኩት። ጥቂት ካሰበ በኋላ እኔም እኮ ከወፌላ ላይ ባሻገር ይሄንን ላማክር ነበር አደዋሌ፣ እንደው ምን ባደርግ ነው የሚሻለኝ፣ እንደው ምን ይሻለኛል ሲል አሳዛኝ ድምፅ አወጣ። ለተወሰነ ሰከንድ በእርሱ ቦታ ሆኜ ራሴን ለማየት ሞከርኩ። እናም እንዲህ አልኩት፣ ያለ አንድ 3 አማራጭ ነው ስለው ምንድን ነው አለኝ እየተጣደፈ። አንድ በለመደ እጅና አፍ ራሱ ትራምፕን ተቋም ሰልፍ መውጣት፣ መቀወጥ፣ እሪ ማለት he is not my president ብሎ ያዙ ይልቀቁኝ ማለት። 2 የሆነ ወንጀል ፈጽም ወደ ጓንታናሞ ቤ በግዞት መሄድ። 3 እንደምታውቀው ዲፖርት የሚደረጉ ዜጎቻቸውን አልቀበልም ብለው ህዝባቸውን ስቴትለስ ያደረጉ ሀገሮች አሉ። ያንተ ፊት ደግሞ ለቻይናና ኩባ ሩቅ ስለሆነ ኤርትራውያንን ብለህ ገግም አልኩት። ምን ሁሉ ነገር እኮ ሬጅስተርድ ነው፣ ኢትዮጵያዊ መሆኔ በግልጽ ይታወቃል። ባይሆን ወደ ካናዳ ልጠፋ እያሰብኩ ነው አለኝ። እሱ ከተቻለማ ሁለቴ እንዳታስብ በማለት ሐሳቡን ደገፍኩ። እስካሁን እኮ ዳር የምልህ መሳፈሪያ ስለጎደለኝ እጅ ላይ የተወሰነ ሳንቲም ካለ እንድትልክልኝ ብዬ ነው ሲለኝ ያለውበት ኢኮኖሚያዊ ሁኔታ ፊቴ ድቅና አለ። ኢኮኖሚያዊ ሁኔታዬን ስላስታወሰኝ በጣም አናደደኝ። በጣም ስላናደደኝ እስስት ልትቀናበት በምትችለው ፍጥነት ተቀየርኩበት። በሰከንዶች ርግራፊ የፓን አፍሪካ ሙድ ውስጥ ከተተኝ። ትሰማኛለህ አልኩት። ትሰማኛለህ? ማርከስ ጋርቬ እኮ ወደ አፍሪካ እንጂ ወደ አሜሪካ ተሰድዷል። ወደድክም ጠላህም ቤተ አፍሪካ ነው። እንዲያውም እንደ ቃየል ተቀዛይ ሆነ ከምትቀር እዚሁኝ የጠቁሜብህ አገር በሰላም እንድትገባ አድርጋለሁ። በዚያውም ለተቆም ወረት አከፍላለሁ የሚለው ነገር ለኛም ከሰራ ስትመጣ ለ2 ወር ከለላ ሰጣለሁ። ሳስብ ላይፍ ስታይል እዛም ፊሻ ነው እዚህም ፊሻ ነው ብዬ ሰላምታ እንኳን ሳልሰጠው ስልኩን ዘጋሁት። ስልኩን ከዘጋሁት በኋላ ወደ ራሴ ለመመለስ የተወሰኑ ሰከንዶች ወሰደብኝ። ከቆይታ በኋላ ወደ ራሴ መመለስ ጀመረ። በተናገርኩት ንግግር በራሴ ያዘንኩ። ነገር ግን ጸጸት የሚለው ነገር ጭራሽ ሊሰማኝ አልቻለም። እንዴት አልጸጸተኝም ብዬ እያሰብኩ የተወሰኑ ሰከንዶች ወሰዱብኝ። እድሜ ለጀዋር መሐመድ ለካስ አልጸጸትም የሚለውን መጽሐፍ ጀምሬዋለሁ።